መዝገቤን አወጣና ስንት ሰው እዚህ ቤት እንደተረዳ ነግራችኋለሁ። እያንዳንዱ በየራሱ አካውንት ነው የተረዳው። 5 ሳንቲም የእርዳታ ገንዘብ በስሜ ገብቶ አያውቅም። ለምንድነው በኮንፊደንስ ማንም ቤቱ እኔን አይጠራኝም የምለው? ንጹህ ስለሆንኩኝ 5 ሳንቲም ለሰው እርዳታ በራሴ አካውንት አሰባስቤ አላውቅም። በእኔ አካውንት የገባ ገንዘብ ለማስታወቂያ ክፍያ ብቻ አለቀ። በተረፈ እለምናለሁ፣ ጌም እጫወታለሁ፣ ጊፍት ስጡኝ እላለሁ። ሁሉ ነገር ፊት ለፊት ምንም ከኋላ የማደርገው ነገር የለም። ከኋላ የምታደርገው ነገር አለ። ሀቢባ አስመሳይ ናት ካላችሁ አውጡ አውጡ። እስኪ ለእኔ እርዳታ እንድታሰባስብልኝ ሀቢባ ከፍያታለሁ የሚል አካል ካለ በስሜ ደረሰኝ አምጣ። አለቀ። ለዛ በምንም ልትጥሉኝ አልቻላችሁም። አሁን ደግሞ በሙኒት ለሀቅ ስለቆምኩ ድሮ ሀቢባ ሙኒትን ሌባ ብላት ነበር። ድሮ ሀቢባ ትክክል ነበረች። አሁን ግን ሙኒት ጊፍት ስለሰጠቻት ለሙኒት ሸፍና ነው። እሰይ በሉ። አቡ ሳውዲ አረቢያ በመዳሟ የታገተች ልጅ አለች። እርጅኝ ገንዘብ አይደለም። እሺ ነይ የምትጮትበት ሰዓት ነበር ግን ነይ ግቢሽ። እሺ አንቺ በመዳሟ መታገቷን ከሰማሽ ለምን ለፖሊስ አታመለክሽላት? ነይ ግቢሽ። ሰላም እንዴት ነሽ? ሰላም ሀዊ ነሽ? አለን አልሐምዱሊላህ። እዚህ አብራኝ የምትኖር ልጅ አለች እና የእሷ የእህቷ ልጅ እንትን ብላ አባታለች። መዳሟ ጋር ከመጣች በጣም ረጅም ጊዜ ሆኗታል። ስልክም አያስደውሏትም፣ ደሞዝም እንትን አይላትም። እሺ ትመጣለች መርያም። አንቺ ከባዶ የት ይቀርባል? ትምጣት። አብሽር። አይ እየጠርነኝ። እሺ እቹት መታለች። አውሪያት። ቁጭ በይና አውሪያት። እሺ ተረጋግተህ አውሪያት። ሰላም አለይኩም ወራህመቱላሂ ወበረካቱ። ሀቢብ ዋሌኩም ሰላም እንዴት ነሽ? ሰላም አለይኩም ወራህመቱላሂ ወበረካቱ። ዋሌኩም ሰላም እንዴት ነሽ? ሰላም ነሽ እህቴ? እንዴት ነሽ? ደህና ነኝማ። ደህና ነሽ? ደህና አልሐምዱሊላህ ደህና ነኝ። ሰላም ነሽ እህቴ? ደህና ነኝ። ደህና ነኝ አልሐምዱሊላህ። ብትወየ እሺ ምንድን ነው የገጠመኝ? ደህና ነኝ አልሐምዱሊላህ ሀቢብዬ። አሁን የገጠመኝማ የታናሽ እህቴ ልጅ፣ እኔም ሱዲ ነኝ እሷም ሱዲ ነው የመጣችው ማለት ነው። እና አሁን አመት ከ6 ወሯ ነው። 2017 ጥር ላይ ነው የመጣችው። አመት ከ6 ወሯ አሁን። እና ስትመጣ ጀዋል አልያዘችም። ግዢ ስትባል ሴትዮዋ አልገዛም በእኔ ታናግራለች አለኝ። ግን ውሸቷን ነው። አሁን ከዛም ተደውሎ አታነሳም። አሁን ምንትውን አሁን እየቆራረጠች የ9 ወር ብቻ ላከችው። አሁን ምንም ምንትውን አይታወቅም። ሲደወል ከዛም አታቀርባትም። ከኢትዮጵያ ሲደወል ከዚህማ አታነሳልኝም። ወላሂ እኔ ራሴ እያለቀስኩ ነው። እንኳን እህቴ እያለቀስን ያለ ነው። እና ስልክ አልያዘችም። አሁን የሴትዮዋ ቁጥር አለኝ እና ቡረይዲያ ነው ቦታዋ፣ ደግሞ ቡረይዲያ ነው ያለችው። ለምን አትናገሪም አንቺ? እዛው ሳውዲ አይደለሽ? ለማንገረት ለአንቺ መዳም እኔ ህጋዊ አይደለሁም፣ ስራም የለኝም። እኔ ቤት ነኝ። አሁን 3 ወር ሊሆነኝ ነው። እና ደግሞ እኔ ህጋዊ አይደለሁም። ኤምባሲም ለማሄድ ህጋዊ አይደለሁም ሀቢብዬ። ኤምባሲ ለመሄድ ህጋዊ መሆን እኮ አይጠበቅብሽም ማሪ። ኢትዮጵያዊ መሆን ብቻ ነው የሚጠበቅብሽ። ኤምባሲ እኮ ስለ ህጋዊነት አያገባውም። ፖሊስ ጣቢያ ነው የሚመለከታቸው እንጂ ኤምባሲ ስለ አንቺ ህጋዊነት አያገባውም። ኤምባሲ ለምን አትሄጂም? ያው የምልሽ መያዝ አለ ምናምን ነገር። እኔ ደግሞ አሁን 3 ወሬ ነው፣ ስራ የለም ሳውዲ ላይ እንደምታየው፣ እና በውጭ ላይ ነው የምሰራው፣ ስራ የለኝም። እና ያው በዚህ ምክንያት ነው። እህትሽ ደህንነት ይበልጣል እንዴ? ብትያዥ እስከ እህትሽ ደህንነት ይበልጣል። ኤምባሲ መያዝ ብሎ ነገር የለም። አዳምጪኝ። ሳውዲ ኤምባሲ፣ ጅዳ ኮንሽ ጅዳ ቆንጽላ ጽህፈት ቤት፣ ሪያድ ኮንሽ ዋናው ኤምባሲ ሪያድ ሄደሽ ቀጥታ በአካል ለእህትሽ ለምን አታመለክችላት? ኤምባሲ መያዝ እንደው ተባበሬ እህቴዋ። አሁን እኔ ራሱ ወላሂ ትራንስፖርትም የለኝም። አሁን 3 ወር የሆነኝ ነው። እጄ ላይ ራሱ አሁን ገንዘብ የለኝም። ስራ የሚባል የለም። አሁን ኤምባሲም መሄጃ መምጫ አንድ ሄደሽ ለመመጪው 100 ብር ነው የሚሉት በዛ ላይ። እና እንደው ካለህ አጅር ታገኛለሽ። እንደው እህቴዋ ብትተባበሪ ወላሂ እኔ ራሴ እያለቀስኩ። እሺ ታዩ መሄዱ ይቀርብሽ። ለምን አትደውይም ኤምባሲ?
እኔ እኮ ሳውዲ እኮ አይደለም የምኖረው፣ እኔ ካታር ነኝ። እኔ በአካል አልሄድልሽ ኤምባሲ፣ በስልክ ነው የምደውልልሽ እኮ በስልክ አዎ። ስለዚህ አንቺ በስልክ አትደውይም። እኔ ከካታር ሳውዲ ከምደውል አንቺ እዛው ሳውዲ ስላለሽ አንቺ ኤምባሲ ቁጥር ሰጥችሽ ለምን ኤምባሲ አትደውይም? አይቀበሉም። እህቴዋዬ እኔን አሁን ብደውላቸው አይቀበሉኝም። አንቺ ግን አሁን ብዙ ሰው እያስተናገርሽ እየተባበርሽ ስለሆነ አንቺ እኔን አይቀበሉኝም። እህቴዋ እኔ እያሉ ነው ኤምባሲዎች አይቀበሉም እኮ ነው የምታስገድዱኝ። አያችሁ በዚህ ሰዓት እንኳን ይቀበላሉ እያልኩሽ እኮ ነው። ደውለሽ አንቺ እህት ነሽ፣ እኔ ባዳ ነኝ። ቁጥራቸውን ልስጥሽ፣ ደውይላቸው እሑድ ጠዋት። ከዛ የእህትሽ ማዳም ደሞዟን እየከፈለቻት እንዳልሆነ እየቆራረጠች ደሞዟን። ችግሩ ምንድን ነው? ኤምባሲ ግን እንደዚህ የተንዛዛ ነገር አይደለም የምትናገሪው ችግሯን በትክክል እየተመታች ከሆነ ትመታለች። ምግብ ከሌለ ምግብ የለም። በምን አቀ ነው ጀዋል አልያዘችማ፣ ጀዋል ይዛ አልመጣችም። ችግሯ የት አቀናት? በምን አግኝተናት? እህቴዋ በምን አቀና? እና እህት የራሱ እያለቀሰኝ ነው ከመጣች ጀምሮ አንድ ቀን ድምጿንም አላገኘቻትም። በምን ትገኝ? ከዛ ሲደወል በአካል ለመሄድ ታክሲ የለኝም ማለች እኮ ጋይስ። ምክንያቷ ብዙ ነው። በአካል ለመሄድ በአካል ትሄድ ላላችሁት በአካል ለመሄድ ኢቃማ የለኝም ማለች። ኢቃማ ችግር እንደሌለው ለኤምባሲ ስነግራት የታክሲ የለኝም ማለች። አሁን የታክሲ ደግሞ ብንሰጣት ሌላ ምክንያት ደግሞ ታመጣለች። አይቀርም። አላመጣም እህቴዋ ወላሂ አላመጣም። አብረውሽ ያሉት ጓደኞች ይዛ ያስገባችሽ ለምን የታክሲ አያበድሩሽም? ጓደኝነት ለመቼ ነው? የታክሲውነቱ አይደለም ሀቡዬ፣ ብትሄድም ያን ያክል ጆሮ ሰጥተው የሚሰሟት ወይም ደግሞ የሚያግዟት አይነት አይሆኑም ነው እንጂ እዛ ኤምባሲ ገብታ ኤምባሲ ሄዳ ትደውልልኝና ታገናኘኝ። እንዴት እንደሚያግዟት እኔ ያሳይሽ። እሺ በምን ልትደውልልሽ ትችላለች? እዛ ስትደርስ ስልክሽን ትልኪላታለሽ። የራሷን ስልክ ትቀበላታለሁ። የራሷ የባለ ጉዳይ የእሷን ስልክሽን ቁጥርሽን አምጪ። ያንቺ 053 ዋትሳፕ አለሽ? አለኝ አለች። 053 ነው ስልክሽ? 42 እሺ 43 47 ኦኬ ቆይ ማነው ስምሽ? መርየም አይ ግን በጣም ትልቅ ችግር አለ። እንዴት እንደሚያደርጉ ዋትሳፕሽን ቼክ አድርጊው መርየም። ዋትሳፕሽን ቼክ አድርጊ። የታል ስልክሽ? የቁጥሬ መጨረሻ ንገሪኝ ከመጣልሽ። አሁን በጣም አየር ላይ ስለነገርሽኝ ቁጥርሽን ያም ኮንታክት እንዳያደርግሽ የኔ መሆኑ 96 አይ መቶላታል 96 እኔ ነኝ። እሺ ኤምባሲ ሄድና ከዛም በኋላ ትደውልልኝ እኔ ጋር እኔ ያገናኛታለሁ። እሺ በጣም ነው ኢንሻአላህ። ሽኩራና መሰለሽ የሚጠይቁሽ የእህትሽን ፓስፖርት ኮፒ ይጠይቁሻል። ከቤተሰብ አስልኪ የእህትሽን ፓስፖርት ኮፒ። ይሰማሻል መርያም? ፎከስ አድርጊ ፕሊዝ። ትኩረት ሰጥተሽ አዳምጪ። አይዋ እየሰማው ነው። እንትን የሱ የላቸውም እንግዲህ ኤጀንሲ አይደለም ኢትዮጵያ ኤምባሲ ነው የምትሄጂው። ደላላው ጋር ቢሮ አይደለም የምትሄጂው ያልኩሽ። እኔ የት ነው የምትሄጂው ያልኩሽ? አላውቀውም። የደላላውንማ አላውቀውም ሀቡዬ። ያው ኤምባሲዎቹ ጋር ነው። እሱንማ አላውቅም። ደላላውን አላውቅም። ኦኬ ጥሩ፣ በጣም ጥሩ። ኤጀንሲ ትሄጂና የኢትዮጵያ አዳምጪኝ። ኤምባሲ ስትሄጂ እህቴ ችግር ላይ ናት ብለሽ ችግርሽ ስታስረጂ መጀመሪያ የእህትሽን ኢትዮጵያዊነት ለማረጋገጥ ምን ይጠይቁሻል? ፓስፖርት ኮፒ። ስለዚህ የእህትሽን ፓስፖርት ኮፒ ከቤተሰብ አስልኪ ከሌለሽ። እሺ እነሱም ጋር ያለ አይመስለኝም። የምልሽ ይሄ እንደዚህ አይነቱ ነገር እውቀት የለም። ገጠር ስለሆነ አባቷም እናቷም እውቀት አያስፈልግም። ፓስፖርት ኮፒ እውቀት አያስፈልገውም። እንግዲህ ፎቶ ነው እኮ ፎቶ እኮ የፓስፖርት ፎቶ ፎቶዋን ብቻ አለ ብለውኛል። ኮፒው እንኳን ያለ ፎቶዋ አለ። እስኪ ፎቶዋን እንልካለሁ ብላለች። እስኪ እህቷ በእንትን ላይ ፎቶዋ ከላኩልኝ ነው። የፊቷ ፎቶ ወይስ የፓስፖርቷ ፎቶ? ፎቶ የፓስፖርት የለ ኮፒ የላትም ሀቢብዬ። የፊቷ ፎቶ ላፋልጉኝ እንጂ ለኤምባሲ ፎቶ ምን ያደርጋል እናቴ? ኤምባሲ የሚፈልገው
አንድን ሰው ለመተባበር ኤምባሲ ኢትዮጵያዊነቱን ማረጋገጥ ይፈልጋል። ስለዚህ ኤምባሲ መጀመሪያ የሚጠይቅሽ የእህትሽን ፓስፖርት ኮፒ። ፓስፖርት ኮፒዋን ስታቀርቢ ኢትዮጵያዊነቷን ሲያምኑበት ሲረጋገጥ ነው ኤምባሲ ለአንቺ እርዳታ የሚያደርገው። ስለዚህ ቤተሰቦችሽ ጋር ተደውይና የእህትሽን ፓስፖርት ኮፒ ትቀበያለሽ። ፓስፖርት ኮፒ ከሌለ ደግሞ የእህትሽ ሙሉ ስም በእንግሊዝኛ ፊደል ጽፈሽ ይዘሽ ትሄጂና እሱን ሲስተም ላይ መተው ፓስፖርት ካላት ያወጡላታል። በባህር ካልመጣች አላጠረም ናት። በቃ ጥሩ። እንደዛ ከሆነ ሲስተም ላይ ትኖራለች። ሙሉ ስሟ እስከነ ሀያት በእንግሊዝኛ ስፔሊንግ በካፒታል ሌተር ጽፈሽ ይዘሽ ሂጂ እና ይሞክሩልሻል ሲስተም ላይ። ከዛም በኋላ ምንድን ነው የምትያቸው? ከመጣች ስንት ጊዜ እንደሆናት፣ የስንት ወር ደሞዝ እንደላከች እና ስልክ እንደሌላት ችግሯን በአጭሩ በነጥብ ስታስረጂ ኤምባሲ ማዳሟ ጋር ይደውላል። የመዳምን ስልክ ትሰጫቸውና ገባሻ? እሑድ ጠዋት ሂጂ ይሻለ። ያው ምልሽ እኔ በብዛት ስሰማ ኤምባሲዎች እንኳን ያው እንትን እንደማይቀበሉ ነው። እንግዲህ አላህ ይርዳት። ወላሂ እኔ እንኳን በአንቺ በኩል ይሄንን ላይ ሲሰሙልሽ አይቀበሉሽም። የሰው ወሬ ትተሽ እኔ የምነግርሽን አድርጊ። እውነት እህትሽን ማገዝ የምትፈልጊ ይሻላ። ጠይብ ይሻላ። ጠይብ ኢትዮጵያዊነሽ ማንኛውም ኢትዮጵያዊ ከኤምባሲ አገልግሎት የማግኘት መብት አለው። አስቀድሜ ሳትሄጂ በሰዎች ወሬ አይቀበሉም ካልሻው አይቀበሉም። ለምን ይቀበሉሻል? ኤምባሲ መጥፎ ነው እያልሽው ለምንድን ነው ኤምባሲ ለአንቺ አገልግሎት የሚሰጠው? አምነሽ እንደሚቀበሉሽ ስትሄጂ ነው ተቀብለው የሚያስተናግዱሽ። እሺ ኢንሻአላህ። እሺ የኤጀንሲቱ ቁጥር አለኝ። የኤጀንሲቱ ቁጥር አያስፈልግም። ኢትዮጵያ ኤጀንሲዋን የኢትዮጵያ አያስፈልግም። የሳውዲ ቢኖርሽ ግን የሳውዲ ያስፈልጋል። ምናልባት ግን የኢትዮጵያውን ይዘሽ ሂጂና የኢትዮጵያው ጋር ደውለው ከኤምባሲ ከሳውዲ ደውለው የሳውዲውን ሊቀበሏቸው ይችላሉ። የሳውዲው እኮ የእህትሽ ዩኒፎርም ላይ እኮ አለ። ችግሩ በምን ትገኝ ብለሽ ነው? እንግዲህ በፊት ላይ ማለት ነው። በፊት ላይ በሪከርዲቷ ጋር ሲገናኙ ከቤትም አታስወጣኝም፣ ከቤት ጭራሽ አታስወጣኝም፣ ደውይልኝም ስላት እሺ አትለኝም ነው አሉ ያለችው። እንግዲህ በፊት እንደውም የስንት ወር ደሞዝ ልካለች ኢትዮጵያ ቤተሰብ ጋር? 9 ወር ብቻ። 9 ወር ሳትደውል ዝም ብላ ብር ስትልክ እየተቀበሉ ቤተሰብ ይበላሉ። በፊት ላይ በሪከርድ ይገናኙ ነበር። እህቷ ጋር እህቷ ናት የተማረች ታላቅ እህቷ ናት እና በሪከርድ አልፎ አልፎ ሲገናኙ በኋላ ላይ እንዲያለ ዘጋች ሴትዮዋ። ዋትስአፕም ዘጋች። በመስመር ደግሞ እህቷ ስትደውል አታቀርብልኝም አለች። እንግዲህ ቋንቋ አይችሉም። ሮዛ እላታለሁ አለች። እሷ ባሮኛ ታወራልኛለች። አታቀርብልኝም አለች። እህቷ ማለቀሰች። ወላሂ እንኳን እህቷ እኔ ራሴ እያለቀስኩ ነው ያለሁት። ወላሂ አቢብዬ ምንም አይጠቅማትም፣ ማልቀስ ምንም አይጠቅማትም። በተግባር ቤተሰብ ለምንድን ነው ቢሮ መሄደው? ኢትዮጵያ ያለው ደላላ ጋር ደላላይቱ ያው ምንሽ እነሱ ያቁም እሷ ያባቱ ሁሉ ነገር አያውቅም። እኔ በጣም የምታናዱኝ የገጠር ሰው ሁሉ ነገር አያውቅም። የገጠር ሰው በሬ ሽጦ አይደል እንደ ሰርግ የሚመጣው አዲስ አበባ ሰርግ፣ የዘመድ ሰርግ ከብቱ ሽጦ አይደል እንደ ተበድሮ አዲስ አበባ ለቅሶ ሊደርስ የሚመጣው። ምነው አረብ ሀገር መጥተው ልጆቻቸው ሲጠፉ ድምጻቸው ሲጠፋ መጥተው ቢሮውን ደላላው ላለመክሰስ የገጠር ሰው ነን አልተማርንም አናውቅም የሚሉት በደንብ ነው የሚያውቁት። ለሰርግና ለለቅሶ አዲስ አበባ መምጣት በደንብ ያውቃሉ። መሳፈሪያ ከሌላቸው ከብታቸውን ሽጠው ይመጣሉ። ግን አረብ ሀገር የመጣች 9 ወር ሙሉ ደሞዝ ስትልክ ደሞዝ ተቀብለው ሲበሉ ነው። ምነው ስትጠፋ አዲስ አበባ መጥተው በላከችው ብር መጥተው አዲስ አበባ ደላላው ጋር ፖሊስ ይዘው ማይሄዱ? የገዛ ቤተሰብ መጣቸው ስለማያስከብርላቸው እኮ ነው። ደላሎችም ከቁብ የማይቆጥሯቸው እንደፈለጉ የሚያደርጓቸው፣ መዳምም እንደፈለገች የምታደርገው ቤተሰብ ለልጁ ካለበት ፈቅ ስለማይል እኮ ነው ሁልጊዜ። ምክንያታቸው የገጠር ሰው ናቸው። ለሰርግ ግን ይመጣሉ የገጠር ሰው፣ ለለቅሶ ግን ይመጣሉ አዲስ አበባ። ተነስተው ይምጡ አዲስ አበባና እስከዛሬ 9 ወር በላከችው ብር ይምጡና አዲስ አበባ ደላላውን ይክሰሱት፣ በፖሊስ ያስይዙት። አንቺ እንግዲህ ባስ እንጂ መደውይልኝ ዋትስአፕ ላይ ኢንሻአላህ 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 ኢንሻአላህ። እሺ ቁራን ነው እነዛ ተጠቅያት ባሊ ባስ እንድጧት። እሺ ጠዋት ላይ
ጀምሮ ክፍት ነው እስከ ሰዓት ተላታል አስር ቆይ ኢንሻአላህ ሼት የወሽ አላህ ይወፍቅሽ አላህ በሰላም ይበላልሽ አንቺንም ኢንሻአላህ እሺ ተወይ ዋትስአፕ ላይ ነው ቮይሱን እንዳየው ሚስኮል ስታረጉ እኔ ማንታ መሄድ እንዳለብሽ እነግርሻለሁ ኤምባሲ ከደረስሽ በኋላ ታገናኛለሽ ካላስተናገድሽ እሺ ተወሽ ኢንሻአላህ ይወፍቅሽ እናመሰግናለን በእንደዛለሽ አሚን አሚን እሺ በዋትሳፕ ስለ መጥፋት ሲወራ ይተረጎማል፣ ይዘጉታል እኮ እህትዬ ስለጠፋች እንግዲህ ላስጠፋሽ እያለች ስታወራት ሰዎቹ ዋትሳፑን ያስተርጉሙ። ለዛ ነው ስልክ የከለከሏት። እነሱ ታዲያ ይፈረድባቸዋል፣ ስልክ ሊከለክሉ ይፈረድባቸዋል። አረቦቹ አይፈረድባቸውም። አንድ ሰው ሰራተኛውን ያስጠፋ እያለ እየመከረ እንዴት ነው እነሱ ስልክ ማይቀሙት? የዘጠኝ ወር ደሞዝም መላካቸው አላይስታቸው። ምን ያውቃሉ? ይተረጉማል። እንዴት ነው ምን ያውቃሉ? እንግሊዝ በሰለጠነ ዘመን አሁን እኮ ብዙ መተርጉሚያ አፕሊኬሽን እኮ አለ፣ አማርኛን ወደ አረብኛ የሚተረጉም አታውቁም እንዴ? ሲጀመር ሲም ካወጡ በኋላ ምንም ማውራት አያስፈልግም ስለነሱ። የእኛ ልጆች ሲነገራቸው አይሰሙም። እኔ ከምንም በላይ የሚያናድደኝ የገጠር ሰው ናቸው። አያውቁም የሚባለው ነገር ደሜን ነው የሚያፈላው። እማዬ ትሙት ለልጆቻቸው አይሆኑም። ብር ብቻ ትላቅ አረብ ሀገር ያለች ሴት ፈለቀ ለብሯ ብቻ ነው የምትፈለገው እንጂ መጠጥ መላክ ስታቆም እንትን አይባልላትም። ጌም የምጫወት አቦ አንቺ